صلى الله عليه وسلم وبعد. السلام عليكم ورحمة الله وبركاته. يسمال وعليكم السلام ورحمة الله وبركاته. حياك الله. إن شاء الله والله በጣም ደስ ይላል። እህታችን ኡሙ ሐያት በጣም ጥረት እያደረገች ጥሩ ነገር እያቀረበች ነው። ኮንግራ አልፈ መብሩክ ማለት እወዳለሁ ኢንሻአላህ። ይሄን ካልኩ በኋላ ወላሂ ለኡስታዝ መገርሳ አንድ ሰውን ማስተማር ማለት ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመ አልቁርአነ ወዐለመህ ነው ያለው ሰለላሁ ዐለይሂ ወሰለም። ስለዚህ አላህ ስብሓነሁ ወተዓላ ጅሁድህን ጥረትህን አላህ ስብሓነሁ ወተዓላ ይቀበልህ። ወላሂ አንድ ሰው ማስተማር ማለት ቀልድ አይደለም። ኢንሻአላህ ጀዛ አላህ ስብሓነሁ ወተዓላ ይክፈልህ ማለት እወዳለሁ ኢንሻአላህ። ይሄን ዲን መማር በጣም አስፈላጊና ከሁሉም ነገር አላህ ስብሓነሁ ወተዓላ እኛን ይሄንን ህዝብ ማለት ነው ኡመቱ ሙሐመድን ኡመቱል ኢቅራ ብሎ ነው የጠራን አላህ ስብሓነሁ ወተዓላ። بعد أعوذ بالله من الشيطان الرجيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم ስለዚህ አንብብ ቅራ የተባልነው ማለት ነው። የኛን አፈጣጠር ሳይናገር በፊት አላህ ስብሓነሁ ወተዓላ ስለ አንብብ نحن أمة الإقراء ስለዚህ ኢንሻአላህ ያላችሁት ቦታ በጣም ትልቅ ነው፣ በጣም አስፈላጊም ነው። ነቢያችን ሰለላሁ ዐለይሂ ወሰለም من سلك طريقا يلتمسه فيه علما سهل الله طريقا إلى الجنة ወደ ትምህርት መግባት መጀመሪያ ሰው የሚጀምረውን ነገር በአእምሮ ነው የሚጀምረው ማለት ነው። ወደ ትምህርት እማራለሁ የማያውቁትን ነገር እማራለሁ ብሎ ነው የሚገባበት ማለት ነው። ከዛም በኋላ ጊዜ ነው የሚሰጠው። ከዛም በኋላ የራሱን አቴንሽን ወደዚህ ሰብስቦ ነው ወደ ትምህርት የሚገባው ማለት ነው። ስለዚህ ወደ ትምህርት ሳስብ ወደ ትምህርት ሲገባ የአላህን ስብሓነሁ ወተዓላ በጣም ውድ የሆነውና ለሙስሊሞች ለአማኞች ያዘጋጀውን መንገድ ገብቷል ማለት ነው። ትልቁ ነገ የምንጠብቀው ጀነትን ነው የምንጠብቀው። እዚህ ዱንያ ላይ የቁርአንን ሐያት የቁርአንን ጥፍጥና የቁርአንን መመሪያ እያወቅ በቁርአን እየተደሰት على بذكر الله تطمئن القلوب على بذكر الله تطمئن القلوب إلى الله سبحانه وتعالى ማለት ነው። እርካታ ያገኘን እንኖራለን ማለት ነው እዚህ ዱንያ ላይ። ነገ ግን በቁርአን ያደሩ ለቁርአን ቦታ የሰጡት ቁርአንን ያከበሩት የተማሩት ያስተነተኑት አላህ ስብሓነሁ ወተዓላ ማላ አይኑ ረአት ወላ ዑዝኑን ሰሚዐት ወላ ቀጠረ ዐላ ቀልቢ በሸር እና ጥሩን ምንዳ አላህ ስብሓነሁ ወተዓላ አዘጋጅተዋል ማለት ነው። በዚህ ቁርአን ነው ወደ አላህ መጠጋት የሚቻለው። በዚህ መመሪያ ማወቅን ካወቅን በኋላ ነው ወደ አላህ ስብሓነሁ ወተዓላ የምንጠጋው ማለት ነው። እንደዚህ እየያዘን እያስቸገረን የምንማረው ሐርፍ አላህ ስብሓነሁ ወተዓላ በየሐርፉ እየከፈለን የኛን አካውንት የነገን አካውንት አላህ ስብሓነሁ ወተዓላ ከፍ እያደረገ ይደነላል ማለት ነው። ይሄ ጁድ ሁሉ ይከፈላል አላህ ስብሓነሁ ወተዓላ ምንዳውን ነግሮናል። ላ አቁሉ አሊፍ ላም ሚም ሐርፉን ወላኪን አሊፉን ሐርፉን እንደዛ ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ብዙ አያ ነው የቀራቸው እህታችን፣ ብዙ ዱዓም ነው ያረጋቸው ማለት ነው። አላህ ነገ ይሄንን ምንዳ ከአላህ ስብሓነሁ ወተዓላ የምታገኝን አላህ ስብሓነሁ ወተዓላ ያደርጋት ብዬ ዱዓ አረጋለሁ ማለት ነው። ስለዚህ ወደ አላህ ለመጠጋት ጀነትን ለማግኘት ከእሳት ለማራቅ ቁርአን የመጀመሪያ ማቴሪያል ማለት ነው። የመጀመሪያ የአላህን ስብሓነሁ ወተዓላ መመሪያ የመጀመሪያ የኛ የሆነ ማንዋል መያዝ ማለት ነው ማለት ትክክለኛ ማንዋል ማለት ነው በጊዜ የማይሻር። ስለዚህ ቁርአን የያዘ ሰው እዚህ ዱንያ ላይ ለሱም ፕሮቴክሽን
ጥበቃ ይሆንለታል ማለት ነው። ከሁሉም ነገር ማለት ነው። ከሐራምም ይጠብቅሃል፣ ከሸይጣንም ከጅንም ከሁሉም ነገር በዚህ ቁርአን ትጠበቃለህ ማለት ነው። ማይንድ ሬስት ያገኛል፣ ሄርትስ እንደዚሁ ሰኪና ታገኛለህ ማለት ነው። የአላህን ሱብሓነሁ ወተዓላ መመሪያን እያወቅሽ ስትሄጂ የሃይማኖትሽን ወደ ሃይማኖትሽን ማወቅና ኮር አይዲያን ለማግኘት እርካታን ለማግኘት በጣም የሚጠቅመው መጀመሪያ ቁርአን ስንይዝና ቁርአን ውስጥ ያለውን ስናቅ የነብያችን ሰለላሁ ዐለይሂ ወሰለም ሐዲስን ስናቅ ይህ ሐያት ላይ የተለየ ሐያት እንኖራለን ማለት ነው። not only the material world but spiritual world እንኖራለን ማለት ነው። መብላት መጠጣት ያለፈ የነገም ማሰብ፣ ለሰው ልጅ ርህራሄ መስጠት፣ ለሰው ልጅ ማዘን፣ ያለውን ማካፈል፣ የነገን አካውንት ማፋፋት ውስጥ እንገባለን ማለት ነው። ብዙ ርቀን እንሄዳለን። ቤዚክ ነገር የሆኑ ብቻ መፈለግ ሳይሆን ከዛም አልፈን የጀነት ጓዶች እንሆናለን ማለት ነው። ስለዚህ ቁርአን ብዙ ነገር ነው የኛ የሚሆነው ማለት ነው። አላህ Subhanahu Wa Ta'ala ይሄንን ቁርአን ባለፈው ከዚህ በፊት ያለው ኪታቦች አላህ Subhanahu Wa Ta'ala ጋራንት አልሰጠም። ይሄንን ግን አላህ Subhanahu Wa Ta'ala ቁርአንን ጋራንት ሰጥቷል። ኢና ነሕኑ ነዘልና الذክረ ወኢና ለሁ ለሐፊዙን ብሏል አላህ Subhanahu Wa Ta'ala። ይሄንን ቁርአን እኛ ነው ያወረድነው፣ እኛ ነው የምንጠብቀው ይላል አላህ Subhanahu Wa Ta'ala። በሌላ አያት ወለቀድ የሰርና القرآن للذكر فهل من مدكر፣ ይሄንን ቁርአን ግር አረግን ይላል አላህ Subhanahu Wa Ta'ala። it easy for remember አረግን ማለት فهل من مدكر። ይሄንን ቁርአን ግን ማን ነው የሚያስታውሰው? ቁርአን ውስጥ ያለው ማን ነው የሚቀራው? ማን ነው የሚያስተነትነው? አሁን ኡሙ ሐያት የጀመረችው العلم من المهد الى اللهد ነው የተባለው። ጀማሮ ላይ ነው ያለችው። ጥሩ ጁህድ እያደረገች ነው፣ ጥሩ እየሄደች ነው። በዚህ ብትቀጥል በቅርብ ወይም እንትን ትቀየራለች ማለት ነው። ኢንሻአላህ በኢዝኒላህ ዱዓ እናደርጋለን ማለት ነው። ስለዚህ በጣም ጥሩ ጀማሮ ጀምራለች ማለት ነው ኢንሻአላህ ተዓላ። ስለዚህ አላህ Subhanahu Wa Ta'ala ይቅርታ ጠይቃለሁ ኢንሻአላህ። ስቱዲዮ ውስጥ ትንሽ ቴክኒካል ችግር ስለገጠመኝ ኢንሻአላህ አፍወን ሊላህ ማለት ፈልጋለሁ። ስለዚህ አላህ Subhanahu Wa Ta'ala ይሄን ቁርአን እጠብቃለሁ ሲል በነዚህ እህታችን ኡሙ ሐያት እያደረገች ጁህድ ሌሎችም ተማሪዎች እንደሚያደርጉት እነሱ ይሄንን ቁርአን ይዞ ለጀነሬሽን ለማስተላለፍ የሚያደርጉት ጥረት ውስጥ ነው አላህ Subhanahu Wa Ta'ala እነሱ ሰለክት አድርጎ ለነሱ በነዚህ የአላህ Subhanahu Wa Ta'ala ትክክለኛ ባሪያ የሆኑ ሰዎች ውስጥ ነው አላህ Subhanahu Wa Ta'ala ይሄን ዲን የሚጠብቀው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይሄን ሀብት يطع الدنيا لمن يحب ولمن لا يحب ይሄን ማቴሪያል ወርልድ ለፈለገም ላልፈለገም ሰው አላህ Subhanahu Wa Ta'ala ይሰጣል ማለት ነው። ግን ይሄንን ዲን በጣም ውድ የሆነ ነገር አላህ Subhanahu Wa Ta'ala ውድ ለሆኑ ሰዎች ብቻ ነው አላህ Subhanahu Wa Ta'ala የሚሰጠው ማለት ነው። ስለዚህ በጣም ደስ ሊላችሁ ይገባል። ይሄንን እውነትም የሰው ቤት ውስጥ እየለፋችሁ ጊዜን ሰጣችሁ እንደዚህ ጁህድ የምታደርጉት ደብል ሪዋርድ ነው የምታገኙ ከአላህ Subhanahu Wa Ta'ala ምንዳቸው ደብል ይሆናል ማለት ነው። ሌሎች በዚህ ዘመን ሶሻል ሚዲያ ላይ ወጥቶ አገርን ፈሳድ እያስተማሩ ፈሳድ እየተናገሩ እናንተ ግን ይሄንን ፕላኔት ላይ እያላችሁ በአንድ ላይ ራሳችሁን ኮንትሮል አርጋችሁ ወደዚህ ዲን ጁህድ እያረጋችሁት ያሉ አላህ Subhanahu Wa Ta'ala ወላሂ ለእናንተ ብዙ ምንዳ ይከፍላችኋል بإذن ተዓላ ማለት ነው። ስለዚህ ቀጥሉበት፣ እስቲቃማ ይኖሩላችሁ ማለት ነው። ዛሬ የጀመራችሁት በኋላ ወላሂ ጥሩ ቦታ ትደርሳላችሁ። ያው አማርኛም እንደ ኡስታዝ እኔም ስለሚያስቸግረኝ በዚሁ ኢንሻአላህ ተዓላ ለማጠቃለል እሞክራለሁ። አላህ Subhanahu Wa Ta'ala የተናገርኩት ኸይር ነገር ከሆነ ከአላህ Subhanahu Wa Ta'ala ነው።
ስተት ከሰራው ከኔና ከሸይጣንና ከነፍሴ ነው። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱህ። ዶክተራችን ዛደከላህ ዒልመኩም ወሕርሰኩም ወፈህመኩም ጠወለላሁ ዑምረኩም ነሕኑ ኑሕብኩም ሊላህ ማሻአላህ ኩኑ ፊ ሪዓየቲላህ ወፊ ሒፍዚላህ ወፊ በረካቲላህ ማሻአላህ ተዙሩና ብኢዝኒላህ ሌላ ቀንም እኛን ዚያራ ታደርጋላችሁ ብለን ተስፋ እናደርጋለን። ኡሙ ሐያት ወሂም ኢልሃም። እሺ የሆነ ነገር በለዋት ለዶክተራችን ኢንሻአላህ።